ከሳምንታት በፊት ያረፉት የዛምቢያ የቀድሞ ፕሬዝዳንት ኤድጋር ሉንጉ የቀብር ሥነ ሥርዓታቸው የት ይፈጸም የሚለው አወዛጋቢ ሆኗል። ከአሁኑ ፕሬዝዳንት ሃካንዴ ሂቺሌማ ጋር የከረረ ጸብ የነበራቸው የቀድሞ ፕሬዝዳንት ሉንጉ ቀብሬ ላይ እንዳይገኝ ብለው ተናዘው ነው የሞቱ። የሁለቱ ፕሬዝዳንቶች ጸብ ሞት እንኳን ሊቋጨው አልቻለም በሚል መነጋገሪያ መሆኑ አልቀረም። ሉንጉ ከመሞታቸው በፊት አስከሬኔ አጠገብ ከፕሬዝዳንት ሂቺሌማ ዝር እንዳይሉ ያሏቸው ቤተሰቦቻቸውም ያንኑ የመጨረሻ ቃላቸውን እናከብራለን አሉ። የአገር መሪዎች ሲያልፉ የሚደረግላቸው ክብሩን በጠበቀ ሥርዓት ለመቅበር የአሁኑ መንግሥት ያሰበው ዕቅድም ሳንካ ሆኖበታል። በአገሪቱ ውስጥ ይህን ያህል አሳዛኝ መቃቃር እንዴት ሊፈጠር ቻለ የሚል ጥያቄም ዛምቢያውያን እንዲያነሱ አድርጓል። ዛምቢያን ከአውሮፓውያኑ 2015 ጀምሮ ለ6 ዓመት ያስተዳደሩት የ68 ዓመቱ የኤድጋር ሉንጉ ብሔራዊ የቀብር ሥነ ሥርዓት መፈጸም የነበረበት ባለፈው እሁድ የነበረ ቢሆንም በተነሳው ውዝግብ ተሰረዘ። ሆኖም ከዚያ በፊት የቀብራቸው ሁኔታ አወዛጋቢ ሊሆን እንደሚችል አስቀድሞ የታዩ ፍንጮች ነበሩ። ሉንጉ ማለፋቸውን ግንቦት 28 2017 ልጃቸው ታሲላ ሉንጉ በገለጸችበት ወቅት አባቷ በደቡብ አፍሪካ በሚገኝ ሆስፒታል ክብራቸው ተጠብቆ ሲታከሙ ከቆዩ በኋላ መሞታቸውን እንባዋን እየታገለች በፌስቡክ ላይ ተናገረች። 1 ደቂቃ በፈጀ ንግግሯም በዚህ የሐዘን ወቅት ፕሬዝዳንት ሉንጉ አገራቸውን ባገለገሉበት ወቅት ዘመን የማይሽረው መገለጫቸው የአንድ ዛምቢያ አንድ አገር መንፈስ እንዲሰፍን እንጠይቃለን አለች። የአንድ አገር መሪ ሳይሆን ሐዘን ሰዎችን የማሰባሰቢያ ባህላዊ ሁነት ከመሆኑ አንጻር ልጃቸው የአንድነትን አስፈላጊነት ማጉላቷ አንድ ችግር እንዳለ ማሳያ ነበር። ሞታቸው አስቀድሞ በማኅበራዊ ሚዲያ ሲነገር የነበረ ሲሆን የልጃቸው የፌስቡክ ፖስት ሁኔታውን አረጋገጠ። ከዚያም የኬንያን ፕሬዝዳንት ጨምሮ የሐዘን መግለጫዎች ይወጡ ጀመር። ሆኖም ፕሬዝዳንት ሃካንዴ ሂቺሌማ ዝምታን መረጡ። ልጃቸው ሞታቸውን ከተናገረች ከ3 ሰዓታት በኋላ የዛምቢያ ፕሬዝዳንት ዝምታቸውን ሰብረው የዛምቢያዊነታችን መገለጫ የሆኑት የሰላም፣ የክብርና የአንድነት እሴቶችን እንጠብቅ ሲሉ በጋራ የእንቁም ጥሪ አቀረቡ። የዛምቢያ የማስታወቂያ ሚኒስትር ኮርኔሊየስ ምቤቷ የፕሬዝዳንቱ የሐዘን መግለጫ መዘግየትን አጣጥለው ከዚህ ቀደም በነበረው አሰራር ህልፈተ ሕይወታቸውን ማወጅ የፕሬዝዳንቱ ሚና አይደለም ሲሉ ተናግረዋል። ሃካንዴ ሂቺሌማ የፕሬዝዳንቱን መንበር የተቆጣጠሩት በ6ኛ የምርጫ ሙከራቸው በአውሮፓውያኑ 2021 በተደረገ ምርጫ ሉንጉን አሸንፈው ነው። ሆኖም በሁለቱ መሪዎች መካከል የሰፈነው ጥላቻ ከፉክክርም ያለፈ ነው። ለዚህ ሁሉ ቁልፉ ነገር የአሁኑ ፕሬዝዳንት በአውሮፓውያኑ 2017 ከ100 ቀናት በላይ በእስር ማሳለፋቸው ነው። በወቅቱ የተቃዋሚ ፓርቲ መሪ የነበሩት ሂቺሌማ በአገር ክህደት ወንጀል ተከሰው ከ3 ወራት በላይ ፍርድ ሲጠባበቁ ነበር። የዚያ ወቅት ተቃዋሚ የተከሰሱትም አጃቢዎቻቸው የነበሩ ሞተር ሳይክሎች ለፕሬዝዳንት ሉንጉ ቅድሚያ ባለመስጠት የፕሬዝዳንቱን ሕይወት አደጋ ላይ ጥለዋል በሚል ነው። ሂቺሌማ በወቅቱ ያለ መብራት፣ ውሃ፣ መጸዳጃ ቤት በአሰቃቂና ኢሰብአዊ በሆነ ሁኔታ ብቻቸውን ታስረው እንደነበር ለቢቢሲ ገልጸዋል። ይህ የሂቺሌማ እስር የመጀመሪያቸው አልነበረም። ተቃዋሚው 17 ጊዜ ያህል ታስረዋል። ሆኖም በፕሬዝዳንት ሂቺሌማ የአስተዳደር ዘመን ያለው የኑሮ ውድነት እና ምጣኔ ሀብት ፈተና በር የከፈተላቸው የቀድሞ ፕሬዝዳንት ወደ ፖለቲካ እንደሚመለሱ ከ2 ዓመት በፊት አስታወቁ። ሉንጉ ይህንን ማሳወቃቸውን ተከትሎ ብዙም ሳይቆይ የጡረታ ጥቅሞቻቸውና ልዩ መብቶቻቸው በመንግስት እንዲነፈጉ ተደረገ። ከዚህም በተጨማሪም የቀድሞ ፕሬዝዳንት በፖሊስ መዋከብ እየደረሰባቸው እንደሆነ ቅሬታ አቅርበዋል። በአንድ ወቅትም በቁም እስር ላይ እንደሆኑም ገልጸው ነበር። ከ2 ዓመታት በፊት የቀድሞ ፕሬዝዳንት ከአደባባይ ሩጫ እንዲታቀቡ፣ ፖሊስ ከፖለቲካዊ ዘመቻ በሚል አካላዊ እንቅስቃሴ እንዳያደርጉ ታግደው ነበር። በተጨማሪም በውጭ አገር ጉባኤ እንዳይሳተፉ እንዲሁም ለሕክምና ከአገር እንዳይወጡ መከልከላቸውን ከዚህ ቀደም ከቢቢሲ ጋር ባደረጉት ቆይታ ገልጸዋል። የማስታወቂያ ሚኒስትሩ በበኩላቸው የሉንጉ እንቅስቃሴ ታግዶ ነበር የሚባለውን ውድቅ አድርገዋል። ሚኒስትሩ የኤቷ ፕሬዝዳንት ሂቺሌማ ተቃዋሚ በነበሩበት ወቅት አያያዛቸው አግባብ ያልነበረው ቢሆንም እሳቸው ግን በሉንጉ ላይ ተመሳሳይ ነገር አልፈጽምም በሚል ቁርጥ ውሳኔ ነበራቸው ይላሉ። የሉንጉ ባለቤት ክስ ተመስርቶባቸው ንብረታቸውን አጥተዋል። እንዲሁም ታሲላን ጨምሮ የሉንጉ ልጆችም ተመሳሳይ ዕጣ ፈንታ ገጥሟቸዋል ተብሏል። የቀድሞ የአገሪቱ መሪ በዚህ ሁሉ ከፍተኛ ቁጣ እንዳደረባቸው ተነግሯል። በሁለቱ መሪዎች መካከል ምንም አይነት ፍቅር አልነበረም። ሉንጉ በሕይወት እያለው ምንም ያልመሰልኳቸው በሞትኩ ጊዜ እንዲያስመስሉ አልፈልግም የሚል አመለካከት ነበራቸው ሲሉ የቤተሰቡ ጠበቃ ማኬቢዙሉ ገልጸዋል። ሉንጉ በመጨረሻም ለሕክምና ጥር ወር ላይ ወደ ደቡብ አፍሪካ ያቀኑ ሲሆን ዶክተሮቹ በርካታ ምርመራ ካደረጉላቸው በኋላ ቀደም ብለው ቢመጡ ኖሮ ሕክምናቸው የበለጠ የመሳካት ዕድል ይኖረዋል ተብለው እንደተነገራቸው ጠበቃቸው ያስረዳል። ሉንጉ ከፕሬዝዳንቱ ቀብሬ ላይ እንዲገኝ አልፈልግም ያሉት በከፊል ጉዟቸው ታግዶ ሕክምናቸው በመከልከሉ እንደሆነ ይነገራል። ሉንጉ በደቡብ አፍሪካ ሕክምና እንዳያደርጉ ጉዟቸው ተከልክሏል የሚለውን መንግስት ውድቅ አድርጓል። የሉንጉን ሞት ተከትሎ ቤተሰቡ የቀብር ሥነ ሥርዓቱን የመምራት ፍላጎት ቢኖራቸውም የዛምቢያ ባለስልጣናት ይህንን የመቆጣጠር ፍላጎት አላቸው። ምንም እንኳን መጥፎ ስሜት ቢሰፍንም መግባባት ላይ ተደርሶ ባለፈው ሳምንት
ሳምንት መጨረሻ ብሔራዊ የቀብር ሥነ ሥርዓት ለማዘጋጀት እቅድ ተይዞ ነበር። ነገር ግን መንግሥት ያቀደው የቀብር ሥነ ሥርዓት ላይ የፕሬዝዳንቱ ተሳትፎ የላቀ መሆኑን የሚያሳይ ፕሮግራም መውጣቱን ተከትሎ የሉንጉ ቤተሰብ አልቀበልም። በዚህም የተነሳ በዛምቢያ የተያዘው የቀብር ሥነ ሥርዓት እንዲሰረዝ እንዲሁም ብሔራዊ የሐዘን ጊዜውም ለአጭር ጊዜ ሆነ። የሉንጉ የቀብር ሥነ ሥርዓት በደቡብ አፍሪካ ሊፈጸም ሲሆን ፕሬዝዳንት ሂቺሌማም የሚታደሙ አይመስልም። ዛምቢያውያንም የቀድሞ ፕሬዝዳንታቸውን አይቀብሩም። በዚሁ መሠረት ቀብሩ በደቡብ አፍሪካ ሊካሄድ የጸሎት ሥነ ሥርዓት ከተካሄደ በኋላ የዛምቢያ መንግሥት ለደቡብ አፍሪካ ፍርድ ቤት ባቀረበው አቤቱታ ምክንያት የሉንጉ ቀብር ተሰርዟል። መንግሥታዊ የቀብር ሥነ ሥርዓት ማካሄድ የፈለገው የዛምቢያ መንግሥት በመጪው አርብ የውሳኔ ሐሳብ ለፕሪቶሪያ ፍርድ ቤት እንዲያቀርብ፣ ከሳምንት በኋላ ደግሞ የሟቹ ፕሬዝዳንት ቤተሰቦች ምላሽ የሚሰጡ ይጠበቃል። በዚህም ቀብሩ እስከ ነሐሴ መጀመሪያ ድረስ ሊዘገይ ይችላል ተብሏል። ከቀብር አፈጻጸም ሥነ ሥርዓት ጋር በተያያዘ ከመንግሥት ጋር የተፈጠረውን አለመግባባት ተከትሎ የቀድሞ የዛምቢያ ፕሬዝዳንት ኤድጋር ሉንጉ ቀብር በደቡብ አፍሪካ እንደሚፈጸም ቤተሰቦቻቸው ገለጹ። ቤተሰቦቻቸው የቀድሞ ፕሬዝዳንት አስክሬን ከደቡብ አፍሪካ ወደ ዛምቢያ እንዲሄድ ፈቃደኛ ባለመሆናቸው ባለፈው ማክሰኞ ፕሬዝዳንት ሃካይንዴ ሂቺሌማ የታወጀውን ብሔራዊ የሐዘን ቀን አሳጥረዋል። ሆኖም በኋላ ላይ ቤተሰቦቻቸው ሉንጉ በጆሃንስበርግ በክብር በሰላም እንደሚቀበሩ አስታውቀዋል። የሌላ ሀገር የቀድሞ መሪ የቀብር ሥነ ሥርዓት በደቡብ አፍሪካ ሲፈጸም ይህ የመጀመሪያው ይሆናል። ሉንጉ የረጅም ጊዜ ተቀናቃኛቸው የሆኑት ሂቺሌማ የቀብር ሥነ ሥርዓታቸው ላይ መገኘት እንደሌለባቸው ተናግረው የነበረ ቢሆንም መንግሥት እና ቤተሰቦቻቸው ብሔራዊ የቀብር ሥነ ሥርዓት እንዲፈጸምላቸው ተስማምተው ነበር። ሆኖም በኋላ ላይ በቀብር ሥነ ሥርዓቱ መርሃ ግብር ላይ አለመግባባት ተፈጥሯል። የቤተሰቦቻቸው ቃል አቀባይ ማኬቢ ዙሉ የምንወደው ዶክተር ኤድጋር ቻጓ ሉንጉ የቀብር ሥነ ሥርዓት በቤተሰቡ ፍላጎት መንግሥታዊ ባልሆነ ሥነ ሥርዓት በደቡብ አፍሪካ እንደሚፈጸም መግለጽ እንፈልጋለን ብለዋል። ዙሉ ጨምረውም በዚህ የሐዘን ጊዜ የቤተሰቦቻቸውን ውሳኔ ፍላጎት በማክበር እንዲሁም ከጣልቃ ባለመግባት የደቡብ አፍሪካን መንግሥት አመሰግነዋል። ፕሬዝዳንት ሂቺሌማም ሐሙስ ዕለት በሰጡት መግለጫ የቀድሞ ፕሬዝዳንት ሉንጉ የዛምቢያ ናቸው፣ አስክሬናቸው በክብር ማረፍ ያለበትም በሌላ አገር ሳይሆን ዛምቢያ ነው ብለዋል። ሆኖም የተፈጠረውን አለመግባባት ተከትሎ አገሪቷ ወደ መደበኛ ሕይወቷ መመለስ አለባት ሲሉ የታወጀው ብሔራዊ የሐዘን ጊዜ ማብቃቱን አስታውቀዋል። መንግሥት በሕይወት ከተለዩን ስድስተኛው ፕሬዝዳንት ቤተሰቦች ጋር ለመነጋገር የሚቻለውን ሁሉ አድርጓል ብለዋል ሂቺሌማ። የታወጀው ብሔራዊ የሐዘን ቀን መጀመሪያ ላይ ከአውሮፓውያኑ ሰኔ 8 እስከ 14 የነበረ ሲሆን በኋላ ላይ እስከ ሰኔ 23 እንዲቆይና ሰንደቅ ዓላማም ዝቅ ብሎ እንዲውለበለብ እንዲሁም የራዲዮ ጣቢያዎችም ረቂቅ ሙዚቃዎች እንዲያሰሙ ተደርጎ ነበር።